ሰላም እንዴት ናችሁ? ይህ አርሰናል ኢትዮ ፋንስ ነው። አርሰናልን በተመለከተ የተለያየ የስፖርት መረጃ ወደ እናንተ የምናደርስበት ቻናል ነው። በስፖርታዊ መረጃዎቻችን የዝውውር ዜና እንዲሁም በአርሰናል ቤት አዲስ ኮንትራት የሚፈርሙ ተጫዋቾችን እንመለከታለን። በዝውውር ዜናችን ስንጀምር ማርቲን ዙሜንዲ ወደ አርሰናል ዝውውሩ ተጠናቋል። በ60 ሚሊዮን ዝውውሩ መጠናቀቅ ችሏል። ማርቲን ዙሜንዲ በሪያል ማድሪድ የሚፈልግ ተጫዋች ቢሆንም አስቀድሞ አርሰናል ወደ ክለቡ ማምጣት ችሏል። የመሃል ክፍሉን ለማጠናከር አርሰናል በክረምት የዝውውር መስኮት ዝውውሮችን ይፈጽማል ተብሎ ቢጠበቅም አስቀድሞ የመጀመሪያ ፈራሚውን ማርቲን ዙሜንዲን የቶማስ ፓርቴ እና የዴክላን ራይስ አጋዥ አድርጎ ወደ ክለቡ አምጥቶታል። በ60 ሚሊዮን ዝውውሩን ፈጽሟል። አርሰናል በዘንድሮ ላሊጋ የውድድር ዓመት እንደ ማርቲን ዙሜንዲ በድምሩ ብዙ ታክልና ብዙ ኳስን ብዙ ዱኤሎችን ያቋረጠ ተጫዋች የለም። ይህንንም 112 በማድረግ የመጀመሪያው የላሊጋ ተጫዋች ነው ሲል ሁስኮርድ እያስነበበ ይገኛል። አርሰናል የመሃል ክፍሉን ማጠናከሩን ተከትሎ ሁለተኛ ፈራሚ ሊያደርገዋል የሚባለውን ቪክተር ዮኬሬሽን ወደ ክለቡ ለማምጣት እየሰራ ይገኛል። በአርሰናል ቤት ያለውን ችግር ይቀርፋል ተብሎ የሚታሰብ ተጫዋች ነው። አርሰናል ሐሰተኛ የ9 ቁጥር ተጫዋች ያስፈልገዋል። በዛ ቦታ ላይ ቪክተር ዮኬሬሽን ወደ ክለቡ ለማምጣት እየሰራ ይገኛል። ዮኬሬሽ የውል ማፍረሻው 72 ሚሊዮን ዩሮ እንደሆነ እየተዘገበ ይገኛል። አርሰናሎች እስከ 65 ሚሊዮን ዩሮ ከፍለው ወደ ክለባቸው የሚያመጡበት እድል ሰፊ እንደሆነ እየተዘገበ ይገኛል። ተጫዋቹም ወደ አርሰናል መሄድን ይፈልጋል። ቪክተር ዮኬሬሽ በእንግሊዝ ፕሪሚየር ሊግ መጫወትን ይመርጣል። አርሰናል ነው። ቸልሲም የዚህ ተጫዋች ፈላጊ ነው። ነገር ግን ከምንጊዜውም በላይ አርሰናል ሁለተኛ ፈራሚ ሊያደርገው የሚችልበት እድል እየተቃረበ መሆኑን መረጃዎቹ እየወጡ ይገኛሉ። ፋብሪዚዮ ይዞት በወጣው መረጃ ቪክተር ዮኬሬሽን በተመለከተ ዮኬሬሽ ወደ አርሰናል በክረምት የዝውውር መስኮት የማይቀር ዝውውር ነው የሚል መረጃ እያጋራ ይገኛል። ዮኬሬሽ ወደ አርሰናል የሚመጣ ከሆነ አርሰናል የፊት መስመሩን በማጠናከር የመሃል ክፍሉን በማጠናከር የሚቀረው የክንፍ መስመር ተቀያሪ ተጫዋች ብቻ ይሆናል ማለት ነው። የክንፍ መስመር ተጫዋች ተቀያሪ ተጫዋችን የሚያመጣ ከሆነ አርሰናል በቀጣዩ ዓመት አስፈሪውን አርሰናል የምንመለከትበት እድል እንዳለ መረጃዎች እየወጡ ይገኛሉ። ሌላችን ጃኮብ ኪቨርን የሚመለከት መረጃ አለን። የ5 ዓመቱ ፖላንዳዊ አርሰናል የመሃል ተከላካይ ጃኮብ ኪቨር በጣሊያን ክለቦች እየተፈለገ ይገኛል። እነዚህ የጣሊያን ክለቦች ጁቬንቱስ፣ ኢንተር ሚላን፣ ናፖሊ የመሳሰሉ ክለቦች ተጫዋቹን ወደ ክለባቸው ለማዛወር እየሰሩ እንደሚገኝ ፉትቦል ኢንሳይደር እየዘገበ ይገኛል። አርሰናል ይህን ተጫዋች በክለቡ ያቆይበት የሚችልበት እድል እንዳለም እየተዘገበ ይገኛል። ጃኮብ ኪቨር ጋር በተያያዘ ዜና ግራምቤል ይዞት የወጣው መረጃ አለ። ኪቨርን በተመለከተ አርሰናል ለጃኮብ ኪቨር ወኪል ለተጫዋቹ አዲስ ኮንትራት ለማቅረብ ፈቃደኞች መሆናቸው ተጠቁሟል የሚል መረጃ እየወጣ ይገኛል። ኪቨር ለተወሰነ ጊዜ መልቀቅ ይፈልግ ነበር ከአርሰናል፣ ነገር ግን ያደረገውን እድገት ወዶታልና መድፈኞቹ ላይ እንዲቆይ ከማሳመን ተስፋ እንዳልቆረጡ መረጃዎች እየወጡ ይገኛል። ጃኮብ ኪቨር በአርሰናል ቤት አዲስ ኮንትራት የማይፈርም ከሆነ ምናልባት የሚያመራው ወደ ጣሊያን ክለቦች ጁቬንቱስ፣ ናፖሊና ኢንተር ሚላን ሊሆን እንደሚችል መረጃዎቹ እየወጡ ይገኛሉ። ነገር ግን ተጫዋቹ በአርሰናል ቤት አዲስ ኮንትራት ለመፈራረም ከስምምነት እንደደረሰ መረጃዎቹ እየወጡ ይገኛሉ። ሌላው መረጃችን የአርሰናል ታማኝ መረጃ ምንጭ ሆኖ ዴቪድ ኦርኔስቲን ይዞት የወጣው መረጃ አለ። አርሰናል የቶማስ ፓርቴን ኮንትራት ለማደስ እንደሚፈልጉ መረጃዎች እየወጡ ይገኛሉ። እስካሁን ድረስ በአርሰናልና በቶማስ ፓርቴ መካከል ንግግሮች እየተደረጉ ይገኛሉ። ኮንትራቱ እስካሁን አልፈረመም። ከዛው ከዝውውር ዜናችን ጋር በተያያዘ አርሰናል የግራ መስመር ተከላካይ ሊያስፈርም የሚችልበት እድል እንዳለ እየተዘገበ ይገኛል። አርሰናል የመሃል ክፍሉን ለማጠናከር ተጫዋቾችን የመጀመሪያ ፈራሚውን ወደ ክለቡ ማምጣት ይችላል ማርቲን ዙሜንዲን፣ እንዲሁም የፊት መስመሩን ለማጠናከር ቪክተር ዮኬሬሽን፣ እንዲሁም የክንፍ መስመር ተጫዋች ሆነው ኒክ ዊሊያምስን፣ እንዲሁም የኒውካስል ተጫዋች ሆነው አንቶኒ ጎርደን የመሳሰሉ ተጫዋቾችን ኢላማ አድርጎ እየተንቀሳቀሰ እንደሚገኝ መረጃዎች እየወጡ ይገኛሉ። አርሰናል የግራ መስመር ተከላካይ ሊያስፈርም የሚችልበት እድል እንዳለ እየተዘገበ ይገኛል። ሴንተር ባክ ያስፈርማል የሚል መረጃ እየወጣ ይገኛል። አርሰናል የግራ መስመር ተከላካይ የሚያስፈርምበት ምክንያት ኬሪያን ተርኒ ከክለቡ በዚህ የክረምት የዝውውር መስኮት ይለቃል። ዚንቼኮ ደግሞ በዶርትሙንድ ይፈልጋል። ዶርትሙንዶች ዚንቼኮን ለማስፈረም ከባለፈው ከጥር የዝውውር መስኮት ጀምሮ ለተጫዋቹ ጥያቄ ለማቅረብ እየተዘጋጁ ነው የሚል መረጃ እየወጣ ነበር። ተጫዋቹ በዶርትሙንድ ይፈልጋል። ምናልባት ወደ ዶርትሙንድ የሚያመራበት እድል እንዳለ ዴቪድ ኦርኔስቲን እያስነበበ ይገኛል። አርሰናል የኬሪያን ተርኒ እና የአሌክሳንደር ዚንቼኮ ተተኪ አድርጎ ወደ ክለቡ አንድ የግራ መስመር ተከላካይ ያመጣል እየወጣ ይገኛል። ሌላው ፋብሪዚዮ ሮማኖ ይዞት የወጣው መረጃ አለ። አርሰናል በጣም አስፈላጊና ትልቅ ክረምት እንደሚሆን ይጠበቃል። በዚህ የክረምት የዝውውር መስኮት አርሰናል አጥቂ እንደሚፈልጉ ቀድሞው ነው የሚታወቃል። ነገር ግን አርሰናል እንዲሁም ከፊት መስመር አጥቂ በተጨማሪ አዲስ የክንፍ አጥቂ
በትክክል እንደሚያስፈርም እየተዘገበ ይገኛል። ፋብሪዚዮ በወጣው መረጃ ይህ የእነሱ ኢላማ ነው ብሏል። ተከላካይ ብቻ ሳይሆን ሌላም ቦታም ብዙ ተጫዋቾችን ወደ ክለቡ በክረምት የዝውውር መስኮት እንደሚያስፈርሙ ፋብሪዚዮ ሮማኖ እያስነበበ ይገኛል። ሌላው አርሰናል በቻምፒየንስ ሊግ የግማሽ ፍጻሜ ገቢው 96.85 ሚሊዮን ፓውንድ ወደ ካዝናቸው ማስገባት ችሏል። ሌላው ሁስኮርድ ይዞት የወጣው መረጃ አለ ሉዊስ ስኬሊን የተመለከተ በዚህ ውድድር ዓመት 75 እና ከዛ በላይ የሆኑ የመሬት ፍልሚያዎችን ካደረጉ የመስመር ተከላካዮች ውስጥ ከፍተኛ የማሸነፍ ንጻሪ ያላቸውን ተጫዋቾች ሲያስቀምጥ ሉዊስ ስኬሊ ግቫርዲዮልና ዶርኩን በመብለጥ የመጀመሪያው ደረጃ ላይ መቀመጥ ችሏል። 73.3% በመያዝ አንደኛ ደረጃ ላይ ሉዊስ ስኬሊ መቀመጥ ችሏል። ሁለተኛ ግቫርዲዮል፣ ሶስተኛ የማንቸስተር ዩናይትድ ተጫዋች የሆነው ዶርጉ 63% በመያዝ ሁለተኛና ሶስተኛ ደረጃን ይዟል። ምርጡ የግራ መስመር ተጫዋች መሆን ይችላል ሉዊስ ስኬሊ። የአርሰናል የሴቶች ቡድን ተጫዋች የሆነችው ማሪዮና በሁስኮርድ የሴቶች የፕሪሚየር ሊግ የዓመቱ ምርጥ ተጫዋች ተብላ ተመርጣለች። ፉትቦል ለንደን ይዞት የወጣው መረጃ አለ። እንዲሁም የሚኬል አርቴታን እንመለከታለን። ሚኬል አርቴታን በተመለከተ እርግጠኛ ሆኜ የምነግራችሁ ብሏል በጋዜጣዊ መግለጫው። ሚኬል አርቴታ በቀጣዩ ዓመት አዲስ ተጫዋች ሳናስፈርም ዓመቱን ከጀመርን ምንም ዋንጫ አናሸንፍም የሚል አስተያየቱን ሰጥቷል። ይህም አርሰናል በክረምት የዝውውር መስኮት ብዙ ተጫዋቾችን እንደሚያስፈርም ይጠበቃል። በክረምት የዝውውር መስኮት አርሰናሎች 300 ሚሊዮን ፓውንድ በጅተዋል። ክለቡ ይህን እንደሚያስብበት ተስፋ አድርጋሉና ከዘንድሮ ብዙ ትምህርት ተወስዷል። እናም ስህተቱን እንደማንደግም ቃል እገባለሁ ሲል ሚኬል አርቴታ በጋዜጣዊ መግለጫው አስተያየቱን ሰጥቷል። ሌላው ፉትቦል ለንደን ይዞት የወጣው መረጃ አርሰናል የቀጣይ ዓመት የሚጠቀሙን ማሊያ በተመለከተ ነው። አርሰናሎች የቀጣይ ዓመት ዋና ማሊያቸውን እሁድ ከኒውካስትል ጋር በሚያደርጉት የመጨረሻ ኤሚሬትስ ጨዋታ ሊጠቀሙበት እንዳቀዱ መረጃዎች እየወጡ ይገኛሉ። ፉትቦል ለንደንን ጨምሮ ብዙ ሚዲያዎች እየዘገቡት ይገኛል። የቀጣዩን ዓመት ማሊያ በዘንድሮ የመጨረሻ ጨዋታ አካባቢ ከኒውካስትል ጋር በሚያደርጉት ጨዋታ ሊጠቀሙበት የሚችልበት እድል እንዳለ እየተዘገበ ይገኛል። አርሰናል የቶማስ ፓርቲን ውል ማደስ እንደሚፈልጉና ያ የማይሆን ከሆነ በሚል አማራጮችን እየፈለጉ እንደሚገኝ የአርሰናል ታማኝ መረጃ ምንጭ ሆኖ ዴቪድ ኦርኒስቲን እያስነበበ ይገኛል። በተጨማሪም አርሰናል ተጨማሪ የግራ መስመር ተከላካይ ሊያስፈርም ይችላል። ምክንያቱም የቴርኒ መልቀቅና የዚንቼኮ ለሽያጭ መቅረብ። ሌላው የምንመለከተው ቪክቶር ዮኬሬሽን በተመለከተ ሰባስቲያን ቪዳል የሰጠው አስተያየት አለ። አርሰናል ቪክቶር ዮኬሬሽን በ72 ሚሊዮን ፓውንድ አንድሪያ በርታ የማርቲን ዙሜንዲን ዝውውር ከፈጸመ በኋላ ዮኬሬሽን በጣም ስለሚወደውና ወደ ኤሚሬትስ ማምጣት እንደሚፈልግ ተናግሯል። የስፖርቲንግ ዳይሬክተር የሆነው አንድሪያ በርታ ተጫዋቹም ወደ አርሰናል መሄድ ይፈልጋል። በግል ጥቅማ ጥቅም ዙሪያ ከአርሰናል ጋር ተጫዋቹ ጋር በግል ጉዳዮች ከስምምነት እንደደረሱ አንዳንድ መረጃዎቹ እየወጡ ይገኛሉ። አሁን አርሰናል የውል ማፍረሻውን ከ65 እስከ 70 ሚሊዮን ዩሮ መክፈል ብቻ ነው ለስፖርቲንግ ሊዝበን የሚጠበቅበት። ምናልባት ሁለተኛ ፈራሚ የሚሆንበት እድል እንዳለ መረጃዎቹ እየወጡ ይገኛሉ። ሌላው መረጃችን ዲክላን ራይስ አርሰናል ከሊቨርፑል ባደረጉት ጨዋታ ያመለጠው ሲሆን የሃምስትሪንግ ጉዳት በማስተናገዱ ምክንያት እንደሆነ ተገልጿል። የራይስ ጉዳት ከባድ እንዳልሆነ ተስፋ ይደረጋል። ነገር ግን በቀሪዎቹ ሁለት ጨዋታዎች እሱን ተጫዋች ማሰለፍ ተገቢ እንዳልሆነ መረጃዎች እየወጡ ይገኛሉ። ምክንያቱም አደጋ ውስጥ ዲክላን ራይስ ላለመክተት ሲባል በቀሪው ሁለቶቹ ጨዋታዎች በኒውካስትልና በቀጣይ ጨዋታ ላይ እንደማይሰለፍ መረጃዎች እየወጡ ይገኛሉ። ሊያንድሮ ትሮሳርድም የሃምስትሪንግ ጉዳት እንዳጋጠመው ሳሚ ሞፔል እያስነበበ ይገኛል። በመጨረሻ የምንመለከተው የክለባችን በረኛ የሆነውን ዴቪድ ራያ እንመለከታለን። የክለባችን ግብ ጠባቂ ዴቪድ ራያ የወርቅ ጓንቱን ለተከታታይ ሁለተኛ ዓመት ለመብላት በኖቲንጋሙ ማትስ ሴልስ በአንድ ክሊንሺት ብቻ ተበልጦ ሁለተኛ ደረጃ ላይ ተገኝቷል። 12 ክሊንሺቶችን በማስመዝገብ ሁለተኛ ሲገኝ አንደኛ ላይ ያለው የኖቲንጋሙ በረኛ ማትስ ሴልስ 13 ክሊንሺቶችን በማስጠበቅ አንደኛ ደረጃ ላይ ይገኛል። በሁለተኛ ዴቪድ ራያ 12 ክሊንሺት፣ ሶስተኛ ላይ የክሪስታል ፓላሱ ዲን ሄንደርሰን 11 ክሊንሺት በማስመዝገብ ከ1 እስከ 3 ያለውን ደረጃ ይዘዋል። ምናልባት አርሰናል በቀጣይ ጨዋታዎች በክሊንሺት የሚያጠናቅቅ ከሆነ የወርቅ ጓንቱን ለተከታታይ ለሁለተኛ ዓመት የመብላት እድሉ ዴቪድ ራያ ከፍ ያለ እንደሆነ መረጃዎች እየወጡ ይገኛሉ። ለዛሬ ይዘላቸው የመጣ ነው አርሰናልን በተመለከተ ስፖርታዊ መረጃዎቻችን ይመስሉ ነበር። በሌላ አዲስ በሚወጡ አርሰናልን በተመለከተ ስፖርት መረጃ እስከምንመለስ ድረስ በያላችሁበት ሰላም ሁኑ።